hello everybody. This is intermediate serious ነው። ይሄ እንግዲህ መካከለኛ ደረጃ ላላቸው የእንግሊዝኛ ተማሪዎች የተዘጋጀ ተከታታይ ትምህርት ነው። ሌሰን 1 ይለናል እዚህ talking about past experiences ነው። ስለ ቀድሞ ልምዶች ማውራት ይላል። This lesson focuses on using the past simple and present perfect tenses to describe events in your life ይላል. So grammar focus the past simple and the present perfect. So the past simple is used for finished actions at a specific finished time in the past. የፓስት ሲምፕል የሚባለው ቴንስ የሚጠቅመው ለአንድ የተፈጸመ ለተደረገ ለተጠናቀቀ ድርጊት ማለት ነው። በተለይ በተወሰነ ከዚህ በፊት በነበረ ጊዜ ማለት ነው። ፊኒሽ ታይም ኢን ዘ ፓስት በቃ ያለፈ ግን በዛን የተወሰነ ስፔሲፊክ የሆነ የታወቀ የኃላፊ ጊዜ የተከሰተ ድርጊትን የሚገልጽልን ነው። ኤግዛምፕል yesterday, last year, in 2010, long time ago, a while ago, some time ago, once upon a time, last night, 1 hour ago, 5 minutes ago ሲባል እነኚህ በሙሉ ፓስት ሲምፕል የሚባለውን ቴንስ ሊገልጹልን የሚችሉ የጊዜ መገለጫዎች ናቸው። ድርጊቱ አይደለም እዚህ ጋር ያለው ጀስት ጊዜው መቼ እንደሆነ የሚያሳዩ ናቸው። ድርጊቱን ደግሞ እንደሚከተለው እናያለን። ኤግዛምፕል I visited ላሊበላ last year ይላል። So the action is finished፣ ድርጊቱ ተጠናቋል። and the time is specific፣ ጊዜውም ታውቋል ማለት ነው። ሰው እነዚህ ታይም አድቨርቢያልስ ቅድም የጠቀስናቸው የዘረዘርናቸው yesterday, last year, 1 hour ago, 5 minutes ago የሚባሉት መጨረሻ አረፍተ ነገሩ መጨረሻ ላይ ነው የሚመጡት። በአማርኛ ትላንትና መርካቶ ሄድኩኝ ማለት ይቻላል። ወይራስ በእንግሊዝኛ ግን I went to መርካቶ yesterday ነው የሚባለው። So this way you can check the usage of each verb and at the same time the time adverbials. Present perfect ጋር ስንመጣ ደግሞ it is used for actions that happened at an unspecified time in the past ማለት ነው። Or for experiences within your lifetime. The exact time is not important. It connects the past to the present ይለናል። ስለዚህ present perfect ማለት perfect የሆነ የተፈጸመ የተጠናቀቀ ነገርን ሊገልጽልን ይችላል። ወይ ደግሞ for experience within your lifetime በህይወት ውስጥ አጋጥሟችሁ የሚያውቀውን ነገር ሰርታችሁት የምታውቁትን ነገር የምንገልጽበት ቴንስ ነው። So usually the exact time is not important. በpresent perfect ጊዜ ይሄ ድርጊት መቼ ነው የተከሰተው የሚለው ነገር አያስፈልግም። ባይሆን ከዚህ ጀምሮ ከትላንት ጀምሮ ለዚህን ያህል ጊዜ ያልን ሲንስ እና ፎር በመጠቀም መግለጽ እንችላለን። ሲንስ ከዚህ ጀምሮ ለማለት ነው። ፎር ደግሞ የምትለው ቃል ለዚህን ያህል ጊዜ for many years, for 2 years, for 1 hour እንደምንለው። ሲንስ ደግሞ since last year, you say since my last birthday, since my graduation, since my cousin's wedding እያልን መግለጽ እንችላለን ማለት ነው። እዚህ ጋር ምሳሌ ያለ ኤግዛምፕል I have visited ላሊበላ ይላል። ቅድም ፓስት ሲምፕል ላይ ካያችሁ I went to ላሊበላ last week ነበረ። ባለፈው ሳምንት ላሊበላ ሄጄ ነበረ አይነት ነገር ነው። I have visited ላሊበላ እዚህ ጋር ግን this is an experience in my life ማለት ነው። በህይወቴ የነበረ ወይም በህይወቴ ያለ ኤክስፒሪየንስ ነው፣ ከኔ ጋር ነው ማለት ነው። ይሄ ኤክስፒሪየንስ that means let's go to ላሊበላ to visit። ስለ ጉብኝት ወደ ላሊበላ እንሄድ ቢሉ በደንብ ከጎበኛችሁ I have visited ላሊበላ ትላላችሁ present perfect ተጠቅማችሁ። አይ ላሊበላን ጎብኝቻለሁ ማለት ነው። that means you have the ልምዱ አላችሁ፣ you have the memory፣ ትውስታውም ከእናንተ ጋር ነው፣ ኤክስፒሪየንሱም ከእናንተ ጋር ነው ማለት ነው። በኤክስፕሬሽኖች ስንመጣ have you ever been ይላል። የሆነ ቦታ ሄደህ ታውቃለህ ወይ ደግሞ የሆነ ሁኔታ ውስጥ ገብተህ ታውቃለህ ወይ ሲባል have you ever been ነው የሚባለው። ለቦታም ለሁኔታም ማለት ነው። በህይወትህ ውስጥ ይሄ ነገር ወይ በህይወትሽ ውስጥ ይሄ ነገር ተከስቶ ያውቃል ወይ ማለት ነው። have you ever been እዚህ ጋር to ፓሪስ ነው የሚለው። have you ever been to ፓሪስ ማለት እንግዲህ ፓሪስ ሄደህ ታውቃለህ ወይ ሄደሽ ታውቃለሽ ወይ እናንተ ሄዳችሁ ታውቃላችሁ ወይ ለማለት ነው። so yes I have ይላል ለአንድ ሰው ከሆነ አዎ ሄጄ አውቃለሁ። no I haven't ሄጄ አላውቅም ይላል። so የተጠየቀው በሃቭ ከሆነ ሲመለስ have ነው የሚባለው። have you ever been to ሳሪስ ሊሆን ይችላል። ሳሪስ ሄደህ ታውቃለህ ከተባለ yes I have ካልነበርም no I haven't ትላላችሁ። have you ever been ሳድም ይባላል። ኦልሬዲ ይሄ ሁኔታን ለመግለጽ የሚያገለግለው አዝነህ ታውቃለህ ወይ yes I have አዎ አዝኜ አውቃለሁ። no I haven't አዝኜ አላውቅም ይላል። have you ever been happy በጣም ተደስተህ ታውቃለህ ወይ yes I have oh no I haven't ትላላችሁ። we have the simple past expression አለ እዚህ ጋር ደግሞ so when I was a child ልጅ እያለሁ ይላል። when I was a child I lived in a small town። when I was a child እንግዲህ አንድ ስፔሲፊክ የሆነ ውሱን የሆነ ያለፈ ጊዜ ነው። I lived in a small town። እናንተም እስቲ when I was a child ብላችሁ I lived in የኖራችሁበትን ከተማ መግለጽ ትችላላችሁ። a few years ago ካለም እንደዚሁ ከጥቂት ዓመታት በፊት ማለት ነው። ይህም ሲምፕል ፓስት ነው። a few years ago I started a new job። a few years ago I started a new job ከጥቂት ዓመታት በፊት ስራ ጀምሬ ነበር፣ አዲስ ስራ ጀምሬ ነበር። ያ ስራ ይኖር አይኖር it's just ያለፈ ነገር ነው። እንግዲህ ሲምፕል ፓስት ምን ያህል በዛው ባለፈ ጊዜ እንደሚቀር የሚገልጽልን ምሳሌ ነው። whereas present perfect ግን
ያንን ኤክስፒሪየንስ ሪፍሬሽ እያደረገ ራሱን እያደሰ እስካሁን ያመጣዋል፣ ወደ አሁን ወይ ወደ ፕሬዘንት ያመጣዋል ማለት ነው። አይ ሪሜምበር ዋን ታይም ወይን ይላል። አስታውሳለሁ አንድ ጊዜ ከብዙ ጊዜ በፊት የሆነ ቦታ ላይ አይ ሪሜምበር ዋን ታይም ወይን አይ ጎት ሎስት ኢን ዘ ሲቲ፣ አንድ ከተማ ውስጥ የጠፋው ጠፍቼ የነበረበትን ጊዜ አስታውሳለሁ። ይሄ እንግዲህ ሲምፕል ፓስት ነው። ሲምፕል ፓስት ለኤክስፕ እንዴት እንደምንጠቀምበት እንደምታዩት እዚህ ጋር አይ ሪሜምበር ዋን ታይም ካላችሁ ዋን ታይም ነው ራሱ ፍሬዙ ሀረጉ ይነግራችኋል። ዋን ታይም አስታውሳለሁ አንድ ጊዜ ካላችሁ በዛው በፓስት ባለፈ ጊዜ ስፔሲፊክ ፓስት በሆነ ባለፈ በታወቀ ጊዜ የተከሰተ ድርጊት ለመግለጽ ያገለግለናል ማለት ነው። ሶ አይ ሪሜምበር ዋን ታይም ዌን አይ ዋዝ ኢን ኮሌጅ፣ አንድ ያስታውሳለሁ ኮሌጅ ሳለሁ ከዛ ያጋጠማችሁ ነገር። አይ ሪሜምበር ዋን ታይም ዌን አይ ዋዝ ወርኪንግ ኢን ኤክስ ዋይ ዜድ ካምፓኒ፣ ኤክስ ዋይ ዜድ የሚባል ድርጅት ውስጥ ስሰራ አንዴ አስታውሳለሁ። ሰው ያጋጠማችሁን ከዛ እዚህ ጋር ለምሳሌ አይ ሪሜምበር ዋን ታይም ዌን አይ ጎት ሎስት ኢን ዘ ሲቲ፣ አንዴ አስታውሳለሁ ከተማ ውስጥ የጠፋሁበትን ጊዜ። እዚህ ጋር ደግሞ ፕሬዘንት ፐርፌክት እንደምታዩት the most unforgettable experience I have had was ይላል። እስካሁን ካጋጠመኝ በጣም የማይረሳ ልምድ ውስጥ ይላል I have had። እዚህ ጋር ፕሬዘንት ፐርፌክት ነው። ሶ ያን ኤክስፒሪየንስ እስካሁን ከእናንተ ጋር እንዳለ የሚገልጽ ነው። ክስተቱ የተከሰተው ኢን ዘ ፓስት ነው፣ በት እስካሁን ከእናንተ ትውስታ ጋር ይዛችሁት መታችኋል ማለት ነው። ከዛ አንጻር I have had the most unforgettable experience I have had was ብሎ ከዛ በኋላ ያለውን ልምድ ይገልጻል ማለት ነው። ሶ ለምሳሌ ያህል the most unforgettable experience I have had was my graduation day፣ በጣም ማይረሳ ልምድ በህይወቴ የምርቃቴ ቀን ነበር ማለት ይቻላል። the most unforgettable experience I have had was my wedding day፣ በጣም ማይረሳው በህይወቴ ውስጥ ያጋጠመኝ ኤክስፒሪየንስ ውስጥ ወይም ልምድ ውስጥ የሰርጌ ቀን ነው። so the most unforgettable experience I have had was my trip to let's say ጨበራ ጩርጩራ፣ በጣም ማይረሳው በህይወቴ ውስጥ ካጋጠመኝ ውስጣዎች ልምዶች ውስጥ ወደ ጨበራ ጩርጩራ ያረኩት ጉዞ ነበረ። ሶ ኤክስፒሪየንሱ እስካሁን ከእናንተ ጋር ነው። ዌራስ ኤቨንቱ ግን ኦልሬዲ አልፏል፣ ያ ክስተት አልፏል። ጀስት ዩ ሃቭ ዘ ኤክስፒሪየንስ። ሂር አይ ሃቭ ኦልዌይስ ዋንትድ ቱ የሚላለ ሌላ ኤክስፕሬሽን ነው። እንግዲህ ሁልጊዜ በህይወቴ ማድረግ የምፈልገው ነበረ ስትሉ አይ ሃቭ ኦልዌይስ ዋንትድ ቱ ትላላችሁ። አይ ሃቭ ኦልዌይስ ዋንትድ ቱ፣ አይ ሃቭ ኦልዌይስ ዋንትድ ቱ ለርን ስፓኒሽ። ዛት ሚንስ በቃ ስፓንኛ ለመማር ሁልጊዜ በቃ ፈልግ ነበረ። ዛት ሚንስ ዩ ሃቭ አኮምፕሊሽድ ኢት፣ መማሩን ከግብ አድርሳችኋል ማለት ነው። I've always wanted to have a car ትላላችሁ። እንደዚህ አይነት መኪና ወይም መኪና ሁልጊዜ እንዲኖር ይመኝ ነበር ካላችሁ that means you have the car ማለት ነው። but the desire was there with you፣ ምኞቱ ከእናንተ ጋር ነበር ማለት ነው። so it shows how that desire has been lingering around፣ ከእናንተ ጋር እንዴት እንደቆየ ያሳያል ማለት ነው። ደግሞ በህይወታችሁ አድርጋችሁ የማታውቁትን ነገር እንዴት ነው የምንገልጸው? በፕሬዘንት ፐርፌክት የሚለውን ስናይ አይ ሃቭ ኔቨር ትላላችሁ። አይ ሃቭ ኔቨር ካላችሁ የሆነ ነገር ወይም ያ ነገር በህይወታችሁ ተከስቶ አያውቅም ወይ ሆናችሁ ታታቁም ማለት ነው። ሰው እዚህ ጋር ለምሳሌ አይ ሃቭ ኔቨር ሲን አይቼ አላውቅም ይላል። አይ ሃቭ ኔቨር ሲን ስኖው፣ በረዶ አይቼ አላውቅም። አይ ሃቭ ኔቨር ቢን ቱ አሜሪካ፣ አሜሪካ ሄጄ አላውቅም። አይ ሃቭ ኔቨር ወርክድ ፎር ኤክስ ዋይ ዜድ ካምፓኒ፣ ለኤክስ ዋይ ዜድ ድርጅት ሰርቼ አላውቅም። ሶ አይ ሃቭ ኔቨር ካላችሁ ይሄ ነገር ተከስቶ አያውቅም እያላችሁ ነው። ሺ ሃዝ ኔቨር ትላላችሁ። እሷም እንደዛው ሂ ሃዝ ኔቨር፣ ዊ ሃቭ ኔቨር እያልን ኢት ሃዝ ኔቨር ትላላችሁ ማለት ነው። ላስት ሰመር ይላል እዚህ ጋር አይ ትራቭል ቱ፣ ወደ ሲምፕል ፓስ መጣ ማለት ነው። ላስት ሰመር ካለ እንግዲህ ስፔሲፊክ ታይም ኢን ፓስ ከተጠቀሰ ያለፈ ጊዜ የተወሰነ የታወቀ ያለፈ ጊዜ ከተጠቀሰ ሲምፕል ፓስ ማለት ነው። ሲንስ እስከሌለው ድረስ ማለት ነው። ላስት ሰመር አይ ትራቭል ቱ፣ ባለፈው ክረምት ወደዚያ አካባቢ ተጓዝኩኝ ይላል። ላስት ሰመር አይ ትራቭል ቱ፣ እስቲ የት ሄዳችሁ ባለፈው ሰመር? እንግዲህ ሰመር በእኛ ክረምት ነው፣ በፈረንጆቹ ደግሞ በጋ ነው። ዊንተር በእኛ መስከረም አካባቢ በጋ ነው፣ በፈረንጆቹ ክረምት ነው። እዚህ ጋር ደግሞ አይ ዩዝድ ቱ ይላል። አይ ዩዝድ ቱ የምትሉት ሰው አይ ዩዝድ ቱ ሲባል እዚህ ጋር ድሮ ልማድ ነበር፣ የድሮ ልማድ ነበር ማለት ነው። በህይወታችሁ አይ ዩዝድ ቱ እንዲህ ልማድ ነበር እንደማለት ነው። ፎር ዘ ፓስት ሃቢት ይላል። ድሮ አድርግ ነበር፣ ለአለፈ ልምድ ነው። አይ ዩዝድ ቱ ፕሌይ ዘ ጊታር ኤቭሪ ዴይ፣ ጊታር ሁል ቀን እጫወት ነበረ። ያ ነገር አሁን የለም ማለት ነው ቤታችሁ። አይ ዩዝድ ቱ ፕሌይ፣ አይ ዩዝድ ቱ ራን፣ ሮጥ ነበር። አይ ዩዝድ ቱ ክራይ፣ አለቅስ ነበር። አይ ዩዝድ ቱ ፋይት፣ ደባደብ ነበር። አይ ዩዝድ ቱ ፕሌይ ፉትቦል፣ ኳስ እጫወት ነበር። ሶ አይ ዩዝድ ቱ በአጠቃላይ እንግዲህ ያለፈ ልምድን ለመግለጽ ያገለግለናል። አይ ዩዝድ ቱ ሊቭ ኢን ድሬዳዋ ኖር ነበር። አይ ዩዝድ ቱ ወርክ ኢን ኤቢሲዲ ካምፓኒ ስራ ነበረ። ጀስት ለምሳሌ ያለው ሶ አይ ዩዝድ ቱ
ስትሉ እንግዲህ ፈርስት ፐርሰን ነው እዚህ ጋር የተጠቀመው። ፈርስት ፐርሰን ሲንጉላር፣ ፕሉራልም ዊ ዩዝድ ቱ ትላላችሁ። ዊ ዩዝድ ቱ ሌትስ ሴይ ፎር ኤግዛምፕል ዊ ዩዝድ ቱ ሊቭ ኢን አ ስሞል ሃውስ፣ ትንሽዬ ቤት እንኖር ነበረ። ዩ ዩዝድ ቱ ቢ ማይ ፍሬንድ፣ ወዳጄ ነበርክ። ሺ ዩዝድ ቱ ቢ አ ሞዴል ነበረች። ሂ ዩዝድ ቱ ቢ አ ናይስ ፐርሰን፣ ጥሩ ሰው ነበር። ሶ ናው ቲንግስ ሃቭ ቼንጅድ ማለት ነው። ነገሮች አሁን ተለውጠዋል። ሶ ኢን ዘ ፓስት ሀቢት ከነበረ ዩዝድ ቱ ስትራክቸር እንጠቀማለን። ዋት ዋዝ ዛት ላይክ ይላል። እንዴት ነበር? ኢት ዋዝ አን አሜዚንግ ኤክስፒሪየንስ፣ ጥሩ ልምድ ነበር። ኢት ዋዝ አ ቴሪብል ኤክስፒሪየንስ፣ አስከፊ ልምድ ነበር። ሶ ዋት ዋዝ ዛት ላይክ ስትሉ አጠቃላይ እንግዲህ እንዴት ነበረ ለማለት የሚረዳ ነው። በተለይ የተለያዩ ጉዞዎች ሊሆን ይችላሉ፣ ስብሰባ ሊሆን ይችላል። አፍተር ሰም ሴሽን ከሆነ ፕሮግራም በኋላ ዋት ዋዝ ዛት ላይክ እንዴት ነበረ ስትሉ አድጀክቲቭ ትጠቀማላችሁ። ቅጽል ኢት ዋዝ እዚህ ጋር ለምሳሌ አሜዚንግ አለ፣ በጣም አስደናቂ ነበር። ኢት ዋዝ ቴሪብል በጣም አስከፊ ነበር ትላላችሁ። ሶ ኤክስፒሪየንስ ልምድ ከሆነ ኢት ዋዝ አን አሜዚንግ ኤክስፒሪየንስ ትላላችሁ። ምግብም ከሆነ ኢት ዋዝ አን አሜዚንግ ፉድ you can say, or meal actually, it was an amazing meal ትላላችሁ። ጥሩ ምግብ ነበር ለማለት ነው። and then it was an amazing meeting፣ ጥሩ አሪፍ ግሩም ስብሰባ ነበር። it was an amazing trip፣ በጣም አሪፍ ጉዞ ነበር። whereas ኔጌቲቭ ከሆነ ደግሞ it was terrible experience፣ it was terrible food፣ it was terrible reception፣ የሚደብር ድግስ ነበር። ሪሴፕሽን ድግስ ማለት ነው፣ ከስብሰባ በኋላ ምናምን የሚዘጋጅ። so that's it። looking back I realized that፣ ወደኋላ ሳየው፣ ወደኋላ መለስ ብዬ ሳስብ ይህን ነገር ታስተዋልኩኝ ትላላችሁ። ያስተዋላችሁት ነገር ካለ ለምሳሌ ያህል looking back I realized that life is priceless፣ ወደኋላ መለስ ብዬ ሳስበው ህይወት በዋጋም ማይተመን እንደሆነ ተረዳው። looking back I realized that school life never comes back፣ ወደኋላ መለስ ብዬ ሳስበው የትምህርት ቤት ህይወት ተመልሶ እንደማይመጣ ተረዳው። looking back I realized that childhood never comes back፣ ወደኋላ መለስ ብዬ ሳስበው ልጅነት ህይወት ተመልሶ እንደማይመጣ አስተዋልኩ። እናንተም ሉኪንግ ባክ ብላችሁ እስቲ አይ ሪያላይዝ ዛት፣ ሪያላይዝ ያደረጋችሁት ያስተዋላችሁት ነገር ምንድን ነው? እስቲ ዛሬ ላይ ሆናችሁ ወደኋላ ስታዩ። that trip taught me a lot ይላል። ያ ጉዞ ብዙ አስተምሮኛል ይላል እዚህ ጋር። if there is any trip in your life፣ እስቲ በህይወታችሁ የነበረ ጉዞ ካለ እስቲ የትኛው ጉዞ ነው ብዙ ያስተማራችሁ? the trip to ሀላላ ኬላ taught me a lot። ሀላላ ኬላ የነበረኝ ጉዞ ብዙ አስተምሮኛል። the trip to አፋር taught me a lot። ወደ አፋር የነበረኝ ጉዞ ብዙ አስተምሮኛል። the trip so which trip በእናንተስ ህይወት የትኛው ትሪፕ ነው ብዙ ያስተማራችሁ? I haven't ይልና that since፣ ከዚያን ጊዜ ጀምሮ ይሄ ነገር አልተከሰተም ስትሉ I haven't ትላላችሁ። እዚህ ጋር ኤግዛምፕል ቨርቦች፣ ግሶች ተዘርዝረዋል። እያንዳንዱን እየሰካችሁ መለማመድ ትችላላችሁ። I haven't been to ሶደሬ since last year፣ ከአለፈው ዓመት ጀምሮ ሶደሬ ሄጄ አላውቅም። I haven't been happy since my last trip፣ ካለፈው ከመጨረሻው ጉዞ ጀምሮ ተደስቼ አላውቅም። I haven't been angry since I lost my job፣ ስራዬን ካጣው ጀምሮ ተናድጄ አላውቅም። I haven't seen a movie since last year፣ ካለፈው ዓመት ጀምሮ ፊልም አይቼ አላውቅም። I haven't eaten meat since the fasting season started፣ የጾም ወራት ከጀመረ ጀምሮ ስጋ በልቼ አላውቅም። I haven't read a book since last Saturday፣ ካለፈው ቅዳሜ ጀምሮ መጽሐፍ አንብቤ አላውቅም። I haven't visited my relatives since the last holiday፣ ካለፈው ከመጨረሻው በዓል ጀምሮ ቤተሰቦቼን ዘመዶቼን ጠይቄ አላውቅም። I haven't tasted ice cream since high school፣ ሃይስኩል ከገባው ጀምሮ አይስክሬም ቀምሼ አላውቅም። I haven't ትሉና ከዛ ዋና ቨርብ ግሱ ከዛ በኋላ ሲንስ ብላችሁ ከዛን ወቅት ጀምሮ ከፈለጋችሁት ወቅት ጀምሮ ይሄ ነገር እንዳልተከሰተ መግለጽ ትችላላችሁ ማለት ነው። እዚህ ጋር ነው ተጨማሪ አረፍተ ነገር አለ። I haven't seen her since she moved to America፣ ወደ አሜሪካ ከሄደች ጀምሮ አይቻት አላውቅም ይላል። I have recently started ይላል። ከቅርብ ጊዜ ወዲህ ጀምሬያለሁ ማለት ነው። I have recently started learning how to cook ይላል። በቅርቡ ምግብ እንዴት እንደማበስል ተምሬያለሁ እንደማለት ነው። I have recently started ማለት ከቅርብ ጊዜ ወዲህ
በቅርብ ጀምሬያለሁ። I have recently started። እስቲ እናንተ በቅርቡ ምን ጀምራችኋል? I have recently started። ዊም ከሆነ እኛም ከሆነ we have recently started። ዩም ከሆነ አንተ አንቺ you have recently started። ዘይ እነሱም ከሆነ they have recently started። he she it ሲሆኑ it has recently started። አሁን ድርጅት ለምሳሌ it has recently started 5G ቴክኖሎጂ ማለት ትችላላችሁ። she has recently started a new job። አዲስ ስራ በቅርቡ ጀምራለች። she has recently started a new business። አዲስ ንግድ በቅርቡ ጀምሯል። so እናንተስ what have you started recently? በቅርቡ ምን ጀምራችኋል? እዚህ ጋር ምሳሌ ለማየት I have recently started learning how to cook ይላል። በቅርቡ ምግብ እንዴት እንደማብሰል እንደምችል ተምሬያለሁ። so የተጀመረው በቅርብ ነው። ስቲል ያ ኤክስፒሪየንስ ከእናንተ ጋር ነው። ከዛ አንጻር ፕሬዘንት ፐርፌክት እንጠቀማለን ማለት ነው። have ፕላስ verb 3 I have ከዛ recently adverb ነው። then started መቼ እንደጀመራችሁ recently ይገልጽልናል በቅርቡ እንደሆነ። ወይራስ የተጀመረው ነገር ከእናንተ ጋር እስካሁን እንዳለ በአጠቃላይ አርጉ ፕሬዘንት ፐርፌክት አርጉ ይገልጽልናል። I have recently started ይሆናል ማለት ነው። so here you have one of the best moments was when ይላል። ቤስት ሞመንት የምትሉት ወቅት ከነበረ one of the best moments was when ትላላችሁ። ከምርጥ ጊዜያቶቹ አንዱ ነበረ። so ለምሳሌ ሃይስኩል የነበራችሁበት ጊዜ ሊሆን ይችላል፣ ወይም የሆነ መስሪያ ቤት፣ ወይ ደግሞ በጉዞ ላይ፣ ወይ ደግሞ በስብሰባ ላይ፣ ወይ ደግሞ በዚህ በፓርቲ በድግስ ላይ፣ በኮንሰርት የሙዚቃ ድግስ ላይ ኮንሰርት ላይ ሊሆን ይችላል። so one of the best moments was when እና ያንን ያጋጠማችሁ ነገር ትገልጻላችሁ። ይሄ ለንግግራችሁ ፍሎ እንዲኖረው ውበት ይሰጠዋል ማለት ነው። one of the best moments was when we took picture together። በጣም ደስ የሚለው ወቅት የነበረው አብረን ፎቶ የወሰንበት ፎቶ ያነሳንበት ወቅት ነበር ትላላችሁ። back then things were different ትላላችሁ። የዛኔ ነገሮች የተለያዩ ነበሩ። back then ትላላችሁ። በጣም ትውስታችሁን ለማስታወስ ወደዛ ጊዜ ለመሄድ back then ትላላችሁ። ለምሳሌ ስለ አንድ ወቅት ሲነገር ወሬ ላይ back then things were different። back then eating out was very simple or cheap። የዛኔ ወይ ድሮ ውጭ መመገብ በጣም ቀላል እና ርካሽ ነበር። so back then እያላችሁ የራሳችሁን ሜሞሪ እስቲ እዚህ ጋር ያስገባችሁ ተናገሩ። have you finished your work yet? ስራን ጨርሰሃል ይላል። እዚህ ጋር ደግሞ have you finished your work yet? yet እንግዲህ ገና ማለት ነው። so ስራን ጨርሰሃል ገና አልጨረስክም እንደማለት ነው። have you finished your work yet? have you eaten your dinner yet? ራትን እንዴት ነው ገና አልበላህም አይነት ነገር ነው። have you finished your assignmenትን ጨርሰሃል? እስቲ አንድ ጥያቄ ሰው በራሳችሁ እዚህ ጋር ደግሞ I have already seen that movie ይላል። I have already ማለት በቃ አስቀድሞ ነገሩ ተከናውኗል ማለት ነው። already እኮ ለሚባለው ማለት ነው። ግራማር ላይ ስትናገሩ I have already seen፣ I have already done፣ I have already been። hey let's go to አክሱም I have already been there። አይቼዋለሁ አክሱምና አይቼዋለሁ ትላላችሁ። I have already seen that movie። let's watch that movie ካለ አንድ ሰው ያንን ፊልም ነው ውስጥ I have already seen that movie ይህን ፊልምማ ከዚህ በፊት አይቼዋለሁ እንደማለት ነው። so አስቀድማችሁ ይሄ ልምድ ወይም ትውስታ ድርጊቱ ካረጋችሁት ከእናንተ ጋር ከሆነ I have already ብላችሁ ከዛ በኋላ ድርጊቱ ጋር ትገባላችሁ። good we have your vocabulary ቃላት አለን። experience ልምድ ማለት ነው። event occurrence ሌላ የኤክስፒሪየንስ ተመሳሳይ ቃላት። unforgettable memorable የማይረሳ ማለት ነው። memorable የምታስታውሱት not worthy ትውስታ ውስጥ የሚገባ unforgettable journey ጉዞ ማለት ነው። trip expedition ሌላ የጉዞ ተመሳሳይ ቃላቶች ናቸው። adventure exciting experience ጀብዱ ይላል። memory or recollection ትዝታ ነው። recollection አለኝ ትዝታ አለኝ memory and then recently በቅርብ lately ማለት ስላላችሁ ያንዳንዱን ቃላቶች ይዋቸው ጮክ ብላችሁ አንብቧቸው። የኢንተርሚዲየት ቃላቶች ናቸው። ዋንስ ይለናል አንድ ጊዜ ማለት ነው። one time travel go on a trip መጓዝ realize understand መረዳት opportunity chance እድል challenge ፈተና difficult task read them practice them ኢዲየም አለ ፈሊጣዊ አነጋገር a blast from the past ይላል። something that reminds you strongly of the past time ያለፈውን ጊዜ በሚያስታውስን ነገር a blast from the past ይባላል።
ኤግዛምፕል hearing that old song was a blast from the past ይላል። it reminded me of my university days ያንን የድሮ ዘፈን መስማት ያለፈውን ጊዜን አስታወሰኝ፣ የዩኒቨርሲቲ ጊዜን አስታወሰኝ። so there are a lot of blasts from the past ብዙ ያለፈውን ጊዜ የሚያስታውሱ ክስተቶች አሉ። so a blast from the past ይባላል። አንድ ነገር ክሊክ ሲያደርግባችሁ ኦልሬዲ ወደ አይምሯችሁ ሲመጣ ትውስታችሁ ሲጭርባችሁ a blast from the past ትውስታ የሚጭር ማለት ነው። is there anything that is a blast from the past? ትውስታ የሚጭርባችሁ ነገር አለ in your life በህይወታችሁ ውስጥ? እስቲ ምሳሌ ስጡት። so phrasal verb አለ እዚህ ጋር look back on ይላል to think about something in the past ማለት ነው፣ ወደኋላ መለስ ብሎ ማሰብ። example when I look back on my childhood I have a happy memories ልጅነቴን መለስ ብዬ ሳስብ አስደሳች ትዝታዎች አሉኝ ይላል። so when you look back on እስቲ መለስ ብላችሁ ታዩ what do you see ምን ታያላችሁ? የራሳችሁ ምሳሌ ደግሞ ስጡ። look back on ወደኋላ መለስ ብሎ ማሰብ ማየት። እዚህ ጋር ምሳሌዎች አሉ። exercises choose the correct tense past simple or present perfect ይላል። እስቲ ምረጡ። I visited ነው I have visited my grandparents last weekend የሚሆነው ባለፈው ሳምንት። እስቲ I visited or I have visited ከቅንፍ ውስጥ ባሉ ካሉት ውስጥ የምትመርጡት። she never saw or she has never seen the ocean የትኛው ይሁን? she never saw or she has never seen the ocean። they moved or they have moved to the city in 2018. did you ever eat or have you ever eaten Japanese food? we finished or we have finished the project yesterday። ስፔሲፊክ ታይም ካለ እንግዲህ ሲምፕል ፓስት ነው። የዛን የተጠናቀቀ በዛ ዓመተ ምህረት በዛን ጊዜ ከተባለ ሲምፕል ፓስት ነው። ከዛ ጀምሮ ከተባለ ግን ፕሬዘንት ፐርፌክት ነው። ወይ ደግሞ ተጠናቋል ተደርቋል ከተባለ ጊዜም ሳይገለጽ ፕሬዘንት ፐርፌክት ነው። መሰረት ከቅንፍ ውስጥ ምረጡና አስገቡ። ማስመር ትችላላችሁ ወይ በራሳችሁ በቃል መናገር ትችላላችሁ። so the answers are I visited my grandparents last weekend. She has never seen the ocean. They moved to the city in 2018. Have ever eaten Japanese food? We finished the project yesterday. So answer the questions using full sentence. Use the correct tense ይላል። What did you do yesterday evening? ትላንት ማታ ምን አደረክ ይላል። Have you ever traveled to another country? If yes, where did you go? ሌላ ሀገር ተጉዘህ ታውቃለህ ወይም ተጉዘሽ ታውቂያለሽ? ከሆነ የት ነው የተጓዝከው? የት ነው የተጓዝሽው? Think about a memorable experience. What happened? እስቲ የምታስታውሱት ልምድ ትውስታችሁን ንገሩን፣ ምን ተከሰተ? እነኝን በወረቀት ላይ በእርሳስ ማስፈር ትችላላችሁ። This is intermediate lesson.